ሰላም ለእናንተ ይሁን። መዓዛ ነኝ። አሁን ደግሞ በሳምንት አንዴ ይህንን ፖይንተሮችን ይዤላችሁ እመጣለሁ። ባልኩት መሰረት ይህን ጡታችንን እንዴት አድርገን ራሳችንን በማየት ብቻ አንዳንድ ነገሮችን ልንታዘብ እንደምንችል ልነግራችሁ መጥቻለሁ። ይኸውም ደግሞ ምንድን ነው? ሰልፍ ኤግዛም የሚባለው ወይም ራስን ቼክ ማድረግ ማለት ነው። በአንደኛ ደረጃ ምንድን ነው? ራሳችንን በወር አንዴ ቢቻል በበርትዴያችን እኔ ለምሳሌ በ21 ስለተወለድኩ በ21 ሻወር ከወሰድኩ በኋላ ቆምን መስታወት ላይ ጡታችንን መገንዘብ ይኖርብናል። ለውጦች እንዳይኖሩ የመጀመሪያው ለውጥ ልናየው የምንችለው ጡታችን ድምፕል ሲኖረው ነው። ድምፕል ሲኖረው ማለት ደግሞ ልክ ስንስቅ እዚህ ጋር ጠለቅ ጠለቅ እንደሚሉት እንደዛ አይነት ነገሮች በጡቶቻችን ላይ ካሉ ይሄንን ወደ ሐኪማችን ሄደን መመርመር ይኖርብናል ማለት ነው። በሁለተኛ ደረጃ ደግሞ የጡታችንን ጫፍ ማየት አለብን። ጫፉን ስላችሁ ደግሞ ብዙ ጊዜ ብረስት ካንሰር እዛ አካባቢ ካለ መጀመሪያ ማድረግ የሚጀምረው ምንድን ነው? ጫፉን ወደ ውስጥ መሳብ ነው። ስለዚህ የጡታችን ጫፍ እየጠፋ ይሄዳል ማለት ነው፣ ወይም ወደ ውስጥ እየጎተተ ያስገባዋል ማለት ነው። በዚህን ጊዜ በጣም መጠንቀቅ አለብን። ምክንያቱም እዛ ቦታ ከደረሰ ትንሽ ራቅ ያለ ቦታ ሄዷል ማለት ነው። ሶ ኢሚዲየትሊ ወደ ሐኪማችሁ ሂዱ። በሶስተኛ ደረጃ ደግሞ ኒፕል ወይም ደግሞ የጡትን ጫፍ ይዘን ትንሽ ጨመቅ ማድረግ ይኖርብናል። ልክ ወተት ለልጅ ከመስጠታችሁ በፊት እንደምታወጡት ልክ እንደዛ። ይሄ ደግሞ ምንድን ነው እንትኑ አንዳንድ ጊዜ ዲስቻርጅ የምንለው ነገር አለ። ዲስቻርጅ ኖርማል ሊሆን ይችላል። ወተት የሆነ ወይም ውሃ ነገር ከሆነ ኖርማል ነው፣ ምንም የሚያስጨንቀን ነገር የለም። ግን ዲስቻርጅ ስናደርገው አረንጓዴ ነገር ከሆነ ወይም ደግሞ ደም ያለበት ነገር ከሆነ ግን ይሄ ደግሞ ወዲያውኑ ወደ ሐኪም የመሄድ ግዴታ አለብን ማለት ነው። ስለዚህ ለዛሬ በእነዚህ ነገሮች ላይ ነው እንግዲህ የምንነጋገረው ወይም ደግሞ ልሰጣችሁ የመጣሁት ፖይንተሮች። ግን ጡት ካንሰርን እንዴት ራሳችን እንደምንመረምር በሚቀጥለው ሳምንት ደግሞ ሌሎቹን አቀርብላችኋለሁ። እስከዛው ድረስ ግን ሼር፣ ላይክ፣ ኮሜንት እና ፎሎ ማድረግ አትርሱ። መዓዛ ነኝ። ተባረኩ።